ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 13 ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ክፍል ውስጥ ተመልሶ ጭልጥ ያለ ዝምታ ሰፍኗል። ግሉኮሱ ጠብ ጠብ እያለ ወደ ደም ስሬ ሲገባ እያንዳንዱ ሴኮንድ አመታት እየሆነብኝ ተጨነኩ። አእምሮዬ በሁለት እሳት መካከል ይቃጠል ነበር። በአንድ በኩል ገና የሳምንት እድሜ እንኳን የሌለው እቤት ውስጥ ጡቴን ናፍቆ የሚያለቅሰው ጨቅላ ልጅ ታወሰኝ። በሌላ በኩል ደግሞ ስለኔ ሲል ህይወቱን አደጋ ላይ ጥሎ በገዛ ወንድሙ በሄኖክ የደረሰበት አልበቃ ብሎ ዛሬ ደግሞ በካሌብ የተወጋውና በሞትና በህይወት መካከል የሚዋተተው ናኦድ ከዓይኔ ላይ አልጠፋለ። ፍቅሩ እውነተኛ ነበር። እኔ ግን ሳላውቅ በክፎች ተከብቤ እርሱን ስጠረጥረውና ስገፋው ነበር። የጸጸት እንባ የዓይኔን እይታ ደበዘዘው። ከሁለት ሰዓታት አስገዳጅና ትግል ጥበቃ በኋላ ቀደም የመጣው መርማሪ ፊቱ ላይ ቀለል ያለ ስሜት እየታየበት ወደ ክፍሌ ተመለሰ። አይዞሽ ሪታ፣ የምስራች ልነግርሽ ነው የመጣሁት አለ አልጋ አጠገብ ቆሞ። ተያዘ አልኩኝ በጉጉት የሙጥኝ ብዬ። አዎ ልክ ነው አለ መርማሪው በጥልቀት እየተነፈሰ። በሰጠሽን ፈጣን ፍንጭ መሰረት ኤርፖርት አካባቢ ከመሳፈሩ ጥቂት ደቂቃዎች በፊት በቁጥጥር ስር ውሏል። የውጭ ሀገር ቪዛውና የአየር መንገድ ትኬቱም በቁጥጥር ስር ውሏል። አሁን በህግ ጥላ ስር ነው ያለው። ከዚህ በኋላ አንቺንም ሆነ ልጅሽን ሊያስፈራራ የሚችልበት ምንም እድል የለም። ትልቅ ሸክም ከጫንቃዬ ላይ ወረደ ያህል ተሰማኝ። አመሰግናለሁ። ካሌብ ተያዘ። ሄኖክ ቀድሞውኑ በሰራው ግፍና ክፋት በብረት አጥር ጀርባ ተቆልፎበታል። አሁን የቀረኝ አንድና ትልቅ ውጊያ ብቻ ነው። ያ ደግሞ የናኦድ ማገገም ነው። መርማሪው እንደወጣ በውስጥ የነበረው ፍርሃት ሁሉ ወደ ቆራጥነት ተቀየረ። ምንም እንኳን የማህፀን ህመም አሁንም ቢያመኝም ከእንግዲህ በዚህ አልጋ ላይ ተኝቼ መጨነቅ አልቻልኩ። በእጅ ላይ የተሰካውን የግሉኮሱን መርፌ በኃይል ነቅዬ ጣልኩት። ደሙ ፈሰሰ። ነገር ግን ግድ አልነበረኝም። ካፖርቴን በትከሻዬ ጣል አድርጌ እየተንገዳገድኩኝ ካልጋ ወረድኩ። ሲስተሯ ወደ ክፍል ውስጥ ገባ። እኔ በሩ ላይ ደርሼ ነበር። ሪታ ምን እያረግሽ ነው? መውጣት አትችይም እያለች ልትይዘኝ ሞከረች። እባክሽ አትከልኪኝ አልኳት እንባዬ እየፈሰሰ። ግን ድምፄ በጽናት ተሞልቶ ነበር። ናኦድ ማየት አለብኝ። እሱ እዚያ ብቻውን እየታገለ እኔ እዚህ መተኛት አልችልም። እባክሽ። የለቅሶዬንና የጭንቀቴን ጥልቀት የሲስተሯን ልብ የነካው መሰለኝ። በጥልቀት ተነፈሰችና እሺ ግን ለአጭር ደቂቃ ብቻ ደግሞ እንዳደነግጭ ብላ በረጅሙ የሆስፒታሉ ኮሪደር እየመራችኝ ሄደች። የሆነ ልብስ አለበሰችኝና ሄድን። የጽኑ ህሙማን ክፍል ውስጥ ነበር። በሩ ላይ ያለው የመስታወት መስኮት ውስጥ አሻግሬ ያየሁት ናኦድ ያውብና ጠንካራ ሰውነቱ በብዙ ማሽኖች ቱቦዎች ተከቦ አፈና ፍንጫው ላይ የኦክሲጅን ጭንብል ተደርጎለት ምንም እንደሌላ አስከሬን ዝም ብሎ ተኝቷል። ከማሽኑ የሚወጣው ድምጽ የልብ ምት ብቻ ነበር። ክፍሉ በህይወት መኖሩን ያረጋግጣል። በሩን በዝግታ ከፍቼ ወደ ውስጥ ገባው። ክፍሉ ይቀዘቅዛል። ወደ አልጋው ተጠግቼ ያንን ዝልፍልፍ ያለውንና ቀዝቃዛውን እጁን በሁለቱም እጆች አጥብቄ ያዝኩ። ወደፊቱ ተጠግቼ በሹክሹክታ ማውራት ጀመርኩ። ናኦድ ሰማኸኝ? እኔ ሪታ ነኝ። ካሌብ ተይዟል። ከእንግዲህ ማንም አይለየንም። እባክህ ናኦድ እጅ አትስጥ። ለእኔ ስትል ገና ስም ላላወጣንለት ያንተን መምጣት በጉጉት ለሚጠብቀው ልጅ ስትል ንቃ። አባቷ ትሆናለህ። የመጨረሻው መስመር ላይ እጅህን ልለቅህ አልፈልግም። አብረን ልንሆን አይደል እንዴ ምኞታችን? እባክህ። እንባዬ በናኦድ እጅ ላይ ጠብ ጠብ እያለ ሲወርድ ድንገት የያዝኩት የናኦድ እጆች በትንሹ መንቀሳቀስ ጀመሩ። የማሽኑም የድምጽ ፍጥነት በትንሹ ተቀየረ። አይኖችን አውጥቼ ፊቱን ተመለከትኩ። የሚወጣው ድምጽ ግን አልገባኝም ነበር። የያዝኩት እጁ ተንቀሳቀሱ። ልቤ በደስታና በፍርሃት እኩል መምታት ጀመረ። የናኦድ ከንፈሮች በዝግታ ተንቀሳቀሱ። ከኦክሲጅን ጭንብሉ በታች የሆነ ድምጽ ለማውጣት የታገለ ይመስላል። ነገር ግን የሚወጣው ድምጽ ግልጽ አልነበረም። ወደ አለበት በደንብ ተጠግቼ ናኦድ ምን አልገኝ
እባክህ ድገምልኝ አልኩት። ሪታ የሚል ቃል ብቻ ከጉሮሮ ወጣች። አይኖቹ ሙሉ በሙሉ ባይገልጣቸውም ከረጅም እንቅልፍ እንደሚነቃ ሰው የአይን ሽፋሽፍቶቹ ተርገበገቡ። ለአፍታ ያህል የአይን ማዕዘኖቹን ከፍቶ አየኝና መልሶ ከደነው። በዚያው ቅጽበት ግን ከበሩ በኩል የሲስተሩ አስደንጋጭ ድምጽ ተሰማ። ሪታ ቶሎ ውጪ፣ ዶክተሮቹ መምጣት አለባቸው። የማሽኑ ድምጽ ይበልጥ እየጮኸ መጣ። ዶክተሩና 2 ረዳቶች ወደ ክፍሉ በፍጥነት እየተሯሯጡ ገቡ። እኔን ከናኦድ አልጋ ላይ በኃይል ገፈተሩኝ። ይሄ የልብ መቃወስ ምልክት ነው፣ ቶሎ ወደ ውጭ አስወጧት። ዶክተሩ ትዕዛዝ ሲያስተላልፍ ሲስተሯ እየጎተተች ከክፍሉ አስወጣች። በሩም ተዘጋ። በመስታወቱ አሻግሬ ስመለከት ዶክተሮቹ በናኦድ ደረት ላይ ማሽኖቹን ሲያስተካክሉና መድኃኒት ሲወጉ ታየው። እግሮቼ ከእንግዲህ ሊሸከሙኝ አልቻሉም። የሆስፒታሉ ኮሪደር ወለል ላይ ቁጭ ብዬ በከባድ ማልቀስ ጀመርኩ። ከግማሽ ሰዓት አስጨናቂ ጥበቃ በኋላም ዶክተሩ ከክፍሉ ወጣ። ፊቱ ላይ የነበረው የጭንቀት ገጽታ ተቀይሮ ነበር። ሪታ፣ ያጋጠመው ነገር ከባድ የንቃተ ህሊና መመለስ ትግል ነበር። የአንቺ ድምጽና ንክኪ ውስጥ አእምሮ ምላሽ እንዲሰጥ አድርጎታል። አሁን የልብ ምቱ ተረጋግቷል። ከኮማው ሙሉ በሙሉ ባይወጣም ትልቁን የሞት አደጋ አሸንፏል አለኝ። ወደ ክፍሌ ተመልሼ ስተኛ ሌሊቱ ረጅም ነበር። በቀጣዩ ማለዳ ግን የክፍሌን በር ስከፍት እናትና አባቴ፣ ወንድሜ ይዘውት የገቡት ብርሃን የክፍሉን ጭጋግ ገፈፈው። እናቴ ጨቅላ ልጄን በነጭ ልብስ ጠቅልላ አቅፈዋለች። ልጄን በስርዓት እንኳን ጡት ሳላጠበው አባቴ ወደ አልጋ የጠጋ ብሎ ግንባሬን ሳመኝ። አይዞሽ ልጄ፣ አምላክ አተረፋችሁ፣ ሁሉንም ሰምተናል። አሁን አንቺም ልጅሽን በሰላም መኖራችሁ ነው ትልቁ ነገር አለኝ። ወንድሜም እጄን ጨብጦ የብርታት ፈገግታ አሳየኝ። ከጥቂት ቆይታ በኋላ አባቴ ጉዳይ ስላለበት ልሄድ ተነሳ። እኔ ላለብኝ ስራ ልሄድ፣ እናታችሁ እዚህ ትቆይ ብሎን ወጣ። እናቴ ልጅን በደንብ እንዳጠበውና እንዳቅፎ ብላ ወደ እኔ ያመጣችሁ። የሆነ የሚያሳሳ ነገር አለው። ከዛ እንዲተኛ ብላ እናቴ አቅፋው መሽከርከር ጀመረች። በክፍል ውስጥ እኔና ወንድሜ ብቻ ስንቀር ወደ አልጋ ያጠገብ ወዳለው ወንበር ተጠግቶ ተቀመጠ። እኔ ስለ መበደራችንና ስለ ልብስ መሸጫ ሱቃችን አሳስቦኝ ነበር። ወዲያው ተረዳኝና ስለ ሱቁ ምንም እንዳታስብ ሪታ አለኝ፣ እጄን መታ መታ እያረገ። ሁሉንም ነገር እኔና አባቴ እየተከታተልነው ነው። የአንቺ ስራ አባታችን ማታ እያገዘኝ ልብሶችን ያስመጣልኝ ነው። ስራውን በጣም አሪፍ ነው። ምንም የተበላሸ ነገር የለም። ደንበኞቻችንም ሁሌም ይጠይቁሻል። አንቺ አሁን ስለ ሱቅ ወይም ስለ ሌላ ነገር መጨነቅ የለብሽም። ትኩረትሽ ጤንነትሽና ቆንጆዬ ልጅሽ ላይ ብቻ ይሁን። እሺ? ጠዋት ጠዋት በእህቴ ልጅ ድምጽ መቀስቀስ ደስ የሚል ነገር አለው ብሎ ፈገግ አለ። የወንድሜ ቃላት ትልቅ እፎይታ ሰጡኝ። እሺ ወንድሜ፣ እኔ መከታ አልኩትና እጆቹን ስሜ ለደቂቃዎች ፊቴን አንተራስኩኝ። ከ3 ቀናት በኋላ የማህፀኔ ቁስል እየሻረልኝ ስለመጣ በራሴ እግር እየተራመድኩ እናቴ ይዛልኝ የመጣችውን ልጄን ተቀብዬ ወደ ናኦድ ክፍል አመራው። በዚህ ጊዜ ጽኑ ህመሟን ክፍል በር ታየኝ። ወደ ውስጥ ስገባ ናኦድ ትራስ ተደግፎ ተቀምጦ ነበር። የኦክሲጅን ጭንብሉም ተነስቷል። እኔና ልጄን ሲያየን አይኖቹ በእንባ ተሞሉ። እጆቹን በዝግታ ዘረጋልን። ወደ አልጋው ተጠግቼ ልጃችንን እቅፉ ላይ አስቀመጥኩለት። ይሄ ልጅ የናኦድ እንዳልሆነ የዛ አረመኔ ወንድሙ የሄኖክ እንደሆነ አውቃለሁ። ነገር ግን እኔ የናኦድ መሆኑን አምኜ ለመቀበል ራሴን ያስገድድኩ ነበር። ናኦድ ህፃኑን በደረቱ ላይ ሲያስጠጋው ሰውነቱ በከባድ ስቅታ መናወጥ ጀመረ። የልጁን ለስላሳ ፊት እያየ በገዛ ወንድሙ በሄኖክ የደረሰብኝን በደልና ክህደት፣ ያ ሁሉ የደረሰብኝን ሰቆቃ በአንዴ ትዝ አለው። በሱ ጥፋት እኔን መጀመሪያ ባለመጠበቁ የተነሳ ይህ ንጹህ ህፃን የክፋት ውጤት ሆኖ መወለዱ ውስጡን ያደቀቀው ይመስላል። እንባ በጉንጮቹ ላይ እየፈሰሰ ህፃኑን እያቀፈው ግን ደግሞ በሀዘን የተሰቃየ ማልቀስ ጀመረ። የለቅሰው ድምጽ ክፍሉን ሞላው። ሪታ አለ ድምጹ እየተቆራረጠ። ይህ ህፃን ምንም ጥፋት የለበትም ግን ብሎ ማውራት አቃተው። እኔም አብሬው እያለቀስኩ የናኦድን ትከሻ አቀፍኩት። ናኦድ እባክህ ልጃችን ነው አልኩኝ። እውነቱን ለመሸሸግና ራሴን ለማሳመን የታገልኩ።
ናኦድ ቀና ብሎ በታጠቡ አይኖቹ እኔን ተመለከተኝ። ከዚያም ህፃኑን ይበልጥ ወደ ደረቱ አስጠግቶ ወደ እኔ እያየ በአይኖቹ ብዙ ነገር አወጋኝ። ህፃኑ የጨበጠበት መንገድ ግን ፍጹም የፍቅር ነበር። ለጥቂት ደቂቃዎች ምንም ሳንነጋገር በእንባና በዝምታ ተቃቅፈን ቆየን። ያ ዝምታ ግን ከብዙ ሺህ ቃላት በላይ የልባችንን ጠባሳ ያከመ ነበር። ከዚህ አስጨናቂ ቀን በኋላ ቀናቱ በፍጥነት መቃኘት ጀመሩ። የእናቴ አስተማሚነትና የወንድሜ ብርታት ታክሎበት አሁን ሙሉ ለሙሉ ህመም ይሽሩልኛል። ወደ ቀድሞ ሙሉ ጤንነቴም ተመልሻለሁ። ልጄም ምንም እንኳ ውስጤ በጉዳት ቢደማም የፊቱ ንጽህናና የሚያሳሳው ፈገግታው የህይወት አዲስ ብርሃን ሆነ። ናኦድ ግን እንደኔ በፍጥነት አልዳነም። ከአካላዊ ስብራቱ ይልቅ የውስጡ ስነ ልቦና የቆስሎ የከበደበት ይመስላል። ሙሉ በሙሉ አገግሞ ካልጋው ለመነሳት ቀናትና ሳምንታት ፈጀበት። እኔ ግን አንድም ቀን ሳላቋርጥ ጠዋትና ማታ ልጄን በነጭ ፎጣ ጠቅልዬ ተስፋ እያሳየው እየተመላለስኩ ጎበኘው ነበር። በሄድኩኝ ቁጥር አይኖች ውስጥ የሚበራው ተስፋ የጉዜ ሁሉ ማበርቻ ሆነ። ከዕለታት አንድ ቀን ናኦድ በተሽከርካሪ ወንበር ላይ ሆኖ ከሆስፒታል የአትክልት ስፍራ ላይ ፀሐይ እየሞቀ ሳለ አንድ የፖሊስ ልብስ የለበሰ ሰው ወደኛ ቀረበ። ሰላም ለእናንተ ይሁን፣ እዚህ መሆናችሁ ተነግሮኝ ነው። ከፌዴራል ማረሚያ ቤት የተላከ አስቸኳይ መልእክት አለ፣ ፈርሙና ተረከቡኝ አለ። ደነገጥ። እርስ በርስ ተያየን። ፖሊሱ 2 የታሸጉ ነጭ ወረቀቶችን ሰጥቶን ሄደ። በአንዱ ላይ ለሪታ በሌላኛው ደግሞ ለናኦድ የሚል ስም በደንብ በሚታወቅ የእጅ ጽሑፍ ተጽፎባቸዋል። የላኪው ስም ሄኖክ ነበር። እጆች እየተንቀጠቀጡ የኔን ፖስታ ቀደድኩት። ውስጡ የነበረው ጽሑፍም እንዲህ ይላል። ሪታ፣ ይህ ደብዳቤ ከጨለማው የብረት ዘንጎች በስተጀርባ ሆኜ በንስሐ እንባ እየታጠብኩ ነው የምጽፍልሽ። ላደረስኩብሽ ዘግናኝ ጥቃት ንጽህናሽን ላላስከበርኩበትና ያለ ፍቅርሽ በግዴታ ልጅ እንድትወልጂ ስላደረግኩሽ የምንዛሬ ዋጋ የሌለው ይቅርታሽን እለምናለሁ። እኔ አውሬ ነበርኩ። ያንቺን ህይወት ሳበላሽ የኔም ሰብአዊነት አብሮ እንደሞተ የተረዳሁት እዚህ ሲኦል ውስጥ ስገባ ነው። ያ ንጹህ ህፃን የኔ ክፋት ውጤት ቢሆንም ባንቺ ቅዱስ ማህፀን ውስጥ ስላለፈ ካንቺ ንጽህና እንደወረሰ አምናለሁ። እባክሽ ሪታ በጥላቻ አይን እንዳታዩ። እኔን የፈለግሽውን ያህል እርገሚ። ለሰራሁት ወንጀልም እድሜ ልኬን እዚህ ቢበሰብስ ይገባኛል። ነገር ግን ከአምላክ በታች ያንቺ ቅርታ ካልደረሰልኝ ነፍሴ ሰላም አታገኝም። ጥላቻ ወሮኝ ነበር። እባክሽ ይቅርበኝ ይላል። ደብዳቤውን አንብቤ ስጨርስ እንባዬ በዓይኖቼ ፈሰሰ። በጥላቻና በሀዘን መካከል ተናወጥኩ። ወደ ናኦድ ስመለከት እሱም የራሱን ደብዳቤ አንብቦ ጨርሶ ፊቱ ገርጥቷል። ደብዳቤውን የያዘው እጁ ይንቀጠቀጥ ነበር። እኔም ፈጠን ብዬ የናኦድን ደብዳቤ ከእጁ ላይ ደግሞ ያለውን ጽሑፍ ተቀብዬ አነበብኩት። እንዲህ ይላል። ናኦድ ወንድሜ፣ መከታዬ፣ ምትኬ፣ ላንተ ያለኝ የጥላቻ ስሜትና ቅናት በምትወዳት ሴት ላይ በጭካኔ እንድወጣ አደረገኝ። የሰይጣን ምርኮኛ ሆኜ ህይወታችሁን ስላመሰቃቀልኩ በቁም እያረድኩ ነው። በአንድ ሴት ምክንያት ከእናትና ልጅ የጠነከረ ቅርበታችንን ስለበጠስኩት ይቅር በለኝ። ይቅር ማለት እንደማይቻል አውቃለሁ። ነገር ግን አንድ እውነት ልነግርህ እገደዳለሁ። ካሳደግከኝ እንደ ስጋ ወንድም አይተህ ካለበስከኝና ካስተማርከኝ ውለታህ በታች ይህ ክህደት መፈጸሜ በየቀኑ ይቆጨኛል። እባክህ እንደ ስጋ አሳድገኸኝ በወንድምነት ጥላ ስር አኑረኸኝ ይህንን በማድረግ ይቅር በለኝ። የሄኖክ ደብዳቤ ላይ ያሉት ቃላት ግራ አጋቡኝ። ቆም ብዬ ናኦድን በትኩረት አየሁት። ናኦድ አልገባኝም አልኩት፣ ድምጽ እየተቆራረጠ። ይህንን የጻፈው ሄኖክ ነው። ሄኖክ ምን ማለቱ ነው? እንደ ስጋ አሳድገኸኝ በወንድምነት ጥላ ስር አኑረኸኝ ማለት ምን ማለት ነው? እናንተ ወንድማማቾች አይደላችሁም እንዴ? ናኦድ በጥልቀት ተነፈሰ። አይኖቹን ወደ ሰማዩ ላከ። ከዚያም ወደ እኔ ዞሮ የግራ መጋባት ስሜቴን ሊያበርድ ሞከረ። ሪታ አለ ድምጹን ዝቅ አድርጎ፣ ይሄ እስካሁን ማንም የማያውቀው የቤተሰባችን ትልቁ ሚስጥር ነው። ሄኖክ የኔ የስጋ ወንድም አይደለም። ምን አልኩኝ ደንግጬ። አዎ ሄኖክ ገና 2 ዓመት ልጅ ሳለ ወላጆቹ በድንገተኛ አደጋ ነበር የሞቱት።
አባቴ የቅርብ ጓደኛው ልጅ ስለነበር ወደ ቤት አምጥቶት እንደኛው ልጅ አድጎ አሳደገው። ከዛ እንደምታውቂው እሱ 6 ዓመት አካባቢ ሲሆነው እኔም ሙሉ ቤተሰቤን አጣው። አጽናኝና ብቸኝነቴን መደበቂያ መጽናኛዬ ብቻ ሁሉ ነገሬ ነበር። ሁለታችንም አብረን አደግን። እኔም ካለኝ ፍቅር የተነሳ የስጋ ወንድሜ እንደሆነ እንጂ የሰው ልጅ እንደሆነ አስቦ እንደማይከፋብኝ ሁሌም አውቅ ነበር። እሱ ግን ይህን ሚስጥር ያውቅ ነበር ማለት ነው። ጭራሽ እኔን ይጠይቀኛል። የናኦድ ቃላት በጭንቅላቴ ውስጥ ሲያስተጋቡ ይህ ታሪክ ህይወታችንን ሙሉ በሙሉ እየቀየረው እንደሆነ ተሰማኝ። ናኦድ ቀና ብሎ በታጠቡ አይኖቹን ይናየኝ። ከዚያም ህፃኑን ይበልጥ ወደ ደረቱ አስጠግቶ ወደ እኔ እየተመለከተ አሁንም እንደለመደው በአይኖቹ ማውጋትን ጀመረ። የናኦድ ቃላት በውስጥ የነበረውን የጥርጣሬና የተስፋ መቁረጥ ጭጋግ በአንድ ገፋው። እውነት ለመናገር ቀናት እየገፉ ሲመጡ ውስጤ በከባድ ጭንቀት ተሞልቶ ነበር። ናኦድን እጅግ በወደውና ከሱ ጋር መሆን ብፈልግም እሱ ግን የገዛ ስጋዬ ነው ብሎ የሚያስበውን የወንድሙን ልጅ የሄኖክን ልጅ እያየ እኔንና ልጅ በደስታ ይቀበላል ብዬ አላመንኩም ነበር። የወንድሙን ልጅ ማሳደግ አይከብደውም የሚለው ጥያቄ ልቤን ተስፋ ያስቆርጠው ነበር። አሁን ግን እውነቱ ተገለጠ። ሄኖክ የናኦድ የስጋ ወንድም አይደለም። ያ ለአመታት የተደበቀው ሚስጥር እኔና ናኦድን መልሶ የሚያገናኝ ድልድይ ሆነ። ከጥቂት ደቂቃዎች በፊት የነበረኝ የራቀ ስሜት ጠፍቶ እንደ ድሮ ተጠጋሁት። እጁን አጥብቄ ያዝኩት። እሱም በፈገግታ አጽናናኝ። ለሱ በጣም ከባድ እንደሆነ አውቃለሁ፣ ግን ለኔ ያስፈልገኛል። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ሪታ የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።